ዝግጁ ነሽ? አሽሀዱ أشهد አላ ኢላሃ أن لا إله ኢለላህ إلا الله ወአሽሀዱ ወአሽሀዱ ይሰማል أشهد አነ ሙሐመደን أن محمدا ረሱሉላህ። رسول الله። እሺ ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ ምን ያገኛል ከተባለ በቀጣዩ ዓለም ገነትን ይወርሳል፣ የዘላለማዊ ህይወትን ያገኛል። ይህን አላህ በቁርአን ላይ ቃል በቃል ራሱ የተናገረው ነገር ነው። በቁርአን ላይ ሲናገር ምን አለ? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ናዒም ኻሊዲነ ፊሃ ይላል። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ ገነት ተዘጋጅታላቸዋለች፣ እነርሱም በእርሷ ውስጥ ለዘላለም ዘውታሪዎች ናቸው ይላል። እንዲሁም በሰለመበት ቀን ያለፈ ኃጢአቱን ሁሉ ስርየት፣ የኃጢአቱን ሁሉ ምህረት ያገኛል። ይህን አላህ በቁርአን ላይ ወኢኒ ለገፋሩን ሊመን ታበ ሲል ይናገራል። ወደ እኔ የተመለሰን እኔ ኃጢአቱን ሁሉ ምርለታለሁ ብሎ ተናግሯል። ያ ነው የዚህ ዓለም ትልቁ ጸጋ፣ ከኃጢአት መዳን ነው፣ ከኃጢአት ንጹህ ሆኖ መገኘት ነው። በቀጣዩ ዓለም ትልቁ ጸጋ ደግሞ የገነትን መውረስ ነው፣ የዘላለማዊ ህይወትን ማግኘት ነው። ሙስሊም ለሆኑ ሰዎች ደግሞ ሁለቱንም አላህ ሱብሓነሁ ወተዓላ ቃል ገብቶለታል። ስለ ሶላት አሰጋገር አሁን በመማር ለዚህ ላመንሹና ለመሰከርሹ ለአንዱ አምላክ ለአላህ ብቻ መስገድን ትጀምሪያለሽ። እዚያም እስላማዊ ትምህርቶችን በመከታተል ኢስላም የሚያዝሽን መፈጸም፣ የሚከለክልሽን ነገር ደግሞ መራቅ፣ በህይወት እስካለሽ ድረስ በዚህ ትኖራለሽ ማለት ነው። ሙስሊም ጓደኛ ታገኛለሽ በአቅራቢያሽ? እኔ ኢትዮጵያ ነኝ ያለሁት። ኢትዮጵያ ውስጥ ነኝ። በቃ ሙስሊም ጓደኛ ካለችሽ ስለ ሶላት አሰጋገር ታስተምርሻለች። እስላማዊ ግሩፕ እንድትገቢ ደግሞ እዚህ አድሚኖች በውስጥ አሁን ያናግሩሻል። እነሱን መልሽላቸውና ያግዙሻል። ጥያቄዎች በሚኖርሽ ጊዜ ደስ ያለሽን ጥያቄ መተሽ መጠየቅ ትችላለሽ። እሺ ሰላም ማዕዶት። ሰላም ሰላም አለይኩም ሁሴን። ማዕዶት አለሽ? ሁሴን ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? ዳን አልሐምዱሊላህ። ሁሱ ቁርአን እንድቀራል ይፈልግ ነበር፣ ትንሽ አሞኝ ነበርና በአካል ነው መቀራብ ያለበት። ራሱ በአካል ያለ ሰው ካለ በአቅራቢያ ያ ሰው እንዲቀራብህ አሁን አንተ ጋር የመጣሁት እኔ ያለሁት ዱባይ ነው፣ ሻርጃ ማለት ነው። ሻርጃ ነው ያለሁትኝ። መምጣት ካለብኝ እመጣለሁ፣ አንተ ያለበት ቦታ ማለት ነው። እና እንድቀራል ይፈልግ ነበር። እኔ ዱባይ አይደለም ያለሁት። ፕሮፋይል ምንድን ነች? ቀይራት ወንድም። እኔ ስላላስገባህ ነው፣ በሌላ ሰው ገብቼ ነው እንትን ያልኩት። እሷን አክሴፕት ስላደረካት በእሷ ገብቼ ነው። በአቅራቢያ ካለ ሻርጃ ላይ ብዙ የኢትዮጵያ ልጆች አሉ። አንድ ተረጋጋት። በአቅራቢያ ሙስሊም ሰዎች አሉ። እነዚያን አናገር። ማን ነው ሻርጃ ላይ ያለ ቁርአን የሚቀራ ሰው ካለ ያገናኙሃል። ጠይቃቸው። ጓደኞች ካሉ የምታውቀው ኢትዮጵያዊ ካለ ወይም በአቅራቢያ መስጅድ ካለ የመስጅድ ኢማም ካለ እንደ ቅራቢ ሆነ ይቀራብሃል። ቀላል በአካል መሆን ስላለበት እሺ እኮ በአካል እኔም እንደዛ ስላሰብኩ ነው እንትን ያልኩት። አንተ ገገባሁት። አሁን ያው ኮሜንት ላይ በአካል አቡ ፈውዛን አለ እያሉ ነው። በውስጥ አንድ አቡ ፈውዛን አለ ብለህ የጻፍከው አሁን አናግረው፣ ያናግራል። በቃ ያ አይ እሺ አቡ ፈውዛን ወአለይኩም ሰላም ወላ አላህ ይሽራ። እሺ ማዕዶት ሰላም ብያለሁ። ማዕዶት ሰላም ሁሱ። ሰላም። እሺ እንዴት ነሽ? እሺ ምን ታዘዝ ማዕዶት? እሺ ሻሃዳ ለመያዝ ነበር። እሺ እስልምናን ለመቀበል ወስነሻል? ይሰማል ማዕዶት? እሺ የምለውን ቃል አብረሽ እየተከተልሽ በይ። አዎ ይሰማኛል፣ ወስኛለሁ። እሺ የምለውን ቃል አብረሽ እየተከተልሽ በይ። አሽሀዱ እሺ አሽሀዱ አላ ኢላሃ
أن لا إله ኢለላህ إلا الله ወአሽሀዱ وأشهد አነ ሙሐመደን أن محمدا ረሱሉላህ رسول الله ማሻአላህ አላሁ አክበር። ለአላህ ምስጋና ይገባው። ከዚህ በኋላ ሙስሊሙ ነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። በሁሉም ነቢያት ዘመን ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። የመጀመሪያው ምስክርነት ስለ አምላክ ብቻ ነው። አምላክ አንድና ብቸኛ ነው፣ በእርሱ ላይ ቅንጣት አጋር የለውም የሚለውን ሁሉም ትውልድ እንዲመሰክር ታዞ ነበር። ከዚያም በዘመኑ የተላከለትን ነቢይ እንደ ነቢይ ይመሰክራል። ለዚህም አሁን ያልሽው ቃል ተርጓሚው እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣ ሙሐመድ ደግሞ የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ነው ያልሽው። በመሲሁ ዘመን በዒሳ ዘመን ሰዎች ወደ እስልምና ሲገቡ ጊዜ የሚሰጡት የምስክር ቃል ይሄው እንደነበር አላህ በቁርአን ላይ ይገልጽልናል። ቃለ ሱብሓነሁ ወተዓላ ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን። ወደ ሐዋርያቶችም የትእዛዝ ቃሌን አስተላለፍኩኝ ይላል አላህ። ምን የሚል ትእዛዝ? በእኔ በአምላካችሁ እመኑ እንዲሁም በላኩላችሁ መልእክተኛም እመኑ ተባሉ። ሐዋርያቶችም ምን አሉ? እነሆ አምነናል ሙስሊሞች መሆናችንንም መስክርልን አሉ ይላል። የሙስሊምነታቸው ማስመስከሪያ ቃል ምንድን ነበር? የአምላክን የአላህን አንድነት ይመሰክራሉ። በዘመናቸው የተላከላቸውን ደግሞ የክርስቶስን መልእክተኛነት ይመሰክራሉ። ለዚያም ነው በእኔ እመኑ በአምላክ እመኑ እያለ ሲያዛቸው ነበር። ይህ ነው ታዲያ እስልምናን ከተቀበለ አንድ ሰው ምን ያገኛል? አንድ ሰው እስልምናን በመቀበሉ የሚያገኘው እዚህ ዓለም ላይ የዚህ ዓለም ትልቁ ጸጋ ከኃጢአት መዳን ነው፣ ከኃጢአት ንጹህ መሆን ነው። ታዲያ ለሰለሙ ሰዎች መጀመሪያ የሚሰጣቸው በሰለሙበት ቀን አላህ ያለፈ ኃጢአታቸውን ሁሉ ይሰርይላቸዋል፣ ምህረት ያደርግላቸዋል፣ ይቅልላቸዋል። ይህን አላህ በቁርአን ላይ ሲናገር ሱረቱል አንፋል ላይ ምን አለ? ቁል ሊለዚነ ከፈሩ እየንተሁ ዩግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱት ሰዎች እንዲህ ብለህ ንገራቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ እሰርይላቸዋለሁ እምርላቸዋለሁ እያለ ተናገረ። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ ሐዲስ ላይ ይህን ሲናገሩ ምን አሉ? ኢነ ልእስላም የጅቡ ማቀብለህ አሉ። አልኢስላም የጅቡ ማቀብለህ፣ እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ያ ማለት ሰውየው ሲሰልም ጊዜ ያለፈ ኃጢአት ሁሉ ይማርለታል። አላህ በቁርአን ላይ ሰዎች ከሰለሙ በኋላ በቀጣዩ ዓለም ወዴት እንደሚሄዱ ያንን የተስፋውን ቃል ሲሰጣቸው ምን ይላል? በቀጣዩ ዓለም ገነትን ይወርሳሉ፣ ዘላለማዊ ህይወትንም ይጎናጸፋሉ እያለ ቃል በቃል ይናገራል። ሱራ ሉቅማን ቁጥር 6 ላይ ቃለ ሱብሓነሁ ወተዓላ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም። ምን አለ አላህ? እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ ገነት አለችላቸው አለ። እነርሱም በእርሷ ውስጥ ለዘላለም ዘውታሪዎች ናቸው እያለ አላህ ሱብሓነሁ ወተዓላ ተናገረ ማለት ነው። እነርሱም በእርሷ ውስጥ ለዘላለም ዘውታሪዎች ናቸው እያለ ይናገራል። እሺ ይህን ይመስላል። አሁን ከሰለምሽ በኋላ በአንቺ ላይ ማድረግ የሚጠበቅብሽ ነገር ምንድን ነው? ሻወር መውሰድ። ሻወር መውሰድ ለምን ከተባለ ለዚህ ላመንነውና ለመሰከርነው ለአንዱ አምላክ ለአላህ መገዛት መስገድን እንጀምር ዘንድ የዛኔ ለዚያ ነው ሻወር የሚወሰደው። ከሌላ ከምንም ጋር የሚያዝ ነገር አይደለም። ከዚያ በኋላ ንጹህ ልብስ መልበስ ለአላህ ስብሐነሁ ወተዓላ በቀን 5 ጊዜ ይሰገዳል። ስግደት ለአንዱ አምላክ ለአላህ ብቻ ነው በእስልምና። አላህ በቁርአን ላይ ፈሰሊ ሊረቢከ ወንሐር ይላል። ሙሐመድ ሆይ ለእኔ ለጌታህ ለአላህ ብቻ ስገድ ይላል። ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ይላል። ሙሐመድ ሆይ ስግደቴም፣ መስዋዕቴም፣ ህይወቴም፣ ሞቴም ሁሉም ለዓለማቱ ጌታ ለአንድ አላህ ብቻ ነው በላቸው እያለ ይናገራል። ያ ስለ ሶላት አሰጋገድ የምታስተምርሽ ሙስሊም ጓደኛ በቅረበሽ ካለችሽ ሶላት አሰጋገድ አስተምሪ በያትና ሶላት መስገድን ለአንዱ አምላክ ለአላህ ትጀምሪያለሽ። ከዚያም እስላማዊ ትምህርቶችን መከታተልን ትቀጥያለሽ። አላህ ስብሐነሁ ወተዓላ ያዘዘሽን መተግበር፣ የከለከለሽን በመራቅ በዚህ ዓለም ላይ እስከ ህይወትሽ ፍጻሜ ድረስ ትኖሪያለሽ። ከዚያም መርሐባሽ። እሺ እህቴ እንኳን ወደ ታላቁ ወደ ነቢያት መንገድ ወደ እስላም መጣሽ ብለናል። እሺ ከላይ ቅድስት ሰላም ብያለሁ። ቅድስት አለሽ
ቅድስት አለሽ? ሄሎ ቅድስት አለሽ ወይ? እሺ የለችም መሰለኝ። እሺ ተረኛ ክርስቲያን ይቀጥላል። በተራ እሺ ተረኛ ክርስቲያን የዋሻው መሰለኝ። ደህና ነኝ አልሐምዱሊላህ። እንዴት ነህ? አይደለችም። በፊትም እኮ ሙስሊም ነች። ለይኩን ወይዬ አለ አለሁ ጥያቄ አለ ፕሮፋይል